እንደ እብድ መርፌ ቁጥር የሚወስዱሽ ማለት ነው። እና ታዲያ እንዴ በቃ እንዴት ጤነኛ ሰው አስፋልት ላይ ይንከባለላል ብለው ነው የሚያስቡት። አምሪኮ 16 ጊዜ ተንከባላለች። የአህያ ድምፅ የከፈትኩባት ለምን ያልወሰዷት? እሷን ነበር አስፋልት ላይ ወጣ። አስፋልት ላይ ዘሚድሎ አስፋልት ወጣ። ጎረቤት አላያትማ። ቢያሱ ያለሽ አድናንና የሚጠረሱ ተንከባለ አንድ ቀን አዳሜ ተንከባለሉ፣ ችግር የለው። ጎረቤት ያየቀን ፖሊስ ይጠራል። ፖሊስ መጥቶ ይወስዳቸዋል። አይፈቀድም በሀገሪቷ ህግ እብድ እብድ መጫወት፣ መለመን፣ እብድ እብድ መጫወት አይፈቀድም። አስፋልት ላይ ወጥቶ አንድ ሰው ቢለምን የሀገሪቷን ኢሜጅ ያበላሻል ብለው ስለሆነ የሚያምኑት ከቸገረክ ቻሪቲ አለ፣ እርዳታ ድርጅት አለ። የቸገረው እርዳታ ድርጅት ሄዶ መመዝገብ እና ከእርዳታ ድርጅት የሚፈልገውን ነገር ማግኘት እየቻለ ውጭ ላይ ወጥቶ መለመን አይቻልም። እንደዚህ እንደ እብድ ደግሞ ውጭ ላይ መገኘት የለበትም። የእብዶች ሆስፒታል አለ፣ እዛ ነው መግባት ያለበት። ስለዚህ አንድ ሰው አስፋልት ላይ ሲከባለል ከተገኘ መርፌ ተወግቶ ይወሰዳል፣ የእብዶች ሆስፒታል ይከተታል። አላበድኩም ብትል ያው እብደቱ እያስተፈለፈው ነው ብለው ነው እንጂ የሚያስቡት አያምነውም እንዳላበድክ። ኧረ እኔ ሲጀመር ፊት የሰፋፍቶ እብድ ነው የሚመስለው። የውጭ ቅጣት በፍጹም እንዳትቀጣ። ያቺ ሰላቢ ሴትዮ እኔ እንደውም እንደ ክሪስ ብራውን እና እንደ ሪያና 100 ሜትር ትራቀ ሚሳብሬ የተባለ ሴት በሽታ አይደለም። እሱን ቅጣት አውጡት፣ እሱን ቅጣት አውጡት። በቃ ይሄ ውጭ የሚወጣውን ውጭ ወጥቶ መለመኑንና ውጭ ላይ መንከባለሉን እናንተ አስባችኋል። ሚድሚታ ላይ መድፋት ግን ቲሸርቱ አውቆ ነው ፊቱ ላይ አይደፋም። ከጭንቅላት ጀምሮ ለሚደፋችሁት ልብስ ከሜዱላ ለአንጋታይ እስከ እንትን ድረስ መሽኔ ድረስ ነው የተሰራጨ። አይናችሁ ስራ ይገባል፣ ይገባል እኮ ለምዷል። አይናችን ችግር አይናችን ውስጥ ከሚገባ ሚጥሚጣ ቢገባ ይሻል። ኧረ በእናትህ በአይን ቀልድ የለም። እኔ በርበሬ ይቀባለሁ፣ ግን በሞት እንደዚህ አልደፋም። ላይ ይህን ቅጣት አልቀበለውም። የአስፋልቱንና ይህንን ከባድ ነው በጣም። በሚጥሚጣ ሻወር መውሰድ ማለት ነው እንዴ? አሁን አንተ የተቀጣከው ስ በሚጥሚጣ ሻወር እኮ ይወሰድኩ ጨራሽ 2። ስለዚህ እኔ ያላመንኩ ሚጥሚጣ ነው ብዬ በቃ ፓፕሪካ ነው የተጠቀምኩ። የህንዶቹ በርበሬ ሚጥሚጣ አይገርምሽም? እሷ ማለት ነው የምትጠቀመው እሱን ነው። ቅድም እሙዬ ገብታ አዋረደቻት። ከዛ በኋላ በጪ እንዴት እንደ በሽተኛ እንዳደረጋት ብላ ዛር እንዳለባት ስትሆን ደንግጬ እኔ በኢየሱስ ኧረ ተረጋጊ፣ በቃ ተረጋጊ፣ በቃ ቤት ያፈራውን ተቀቢ አልኳት። እንደ ዛር አደረጋት ሲባልንባት ማለት ነው። ሰው እኮ ሲታወቅበት ታውቂያለሽ ሀቢባ፣ እንደ መንፈስ ነው የሚያደርገው። ሲታወቅባት ጸጉሯ ምናምን ምናምን ነገር ስትል ኧረ ረጅ ከነ ጸጉሯ ነው። ወይኔ ጉዴ! ኧረ ሌላ ቅጣት ተቀጣጡ። ኖ የእሷማ አሁን ያልሽው ቅባት ምናምን እንትን ነው የሎ ፓፕሪካ። እኔ ከኢትዮጵያ በቃ እዚህ በራብ እንዳይሞት ብለው የላኩትን በርበሬ ፈጀሁት። እዚህ የጎረቤቱን ጨርሼ ወደ ራሴ ገባው። ፓፕሪካ ነው እባክህን፣ ማን አላምንህም። አንተን ፓፕሪካ፣ እሷን ፓፕሪካ። እመቤቴ ምስክሬ ናት። ይኸውልህ አምጣ ነው ላሳይሽ። እኔ እንደማሮች አይን ውስጥ አይገባም እንዴ? በውሃ በጠላይ ላይ ስደፋው ከጸጉር ጀምሮ አይን ውስጥ እኮ ይገባል። አይን ውስጥ። ታዲያስ ምን ታዲያ ምን የቀጣትሽ ታዲያ መገዳደል ገብተሽ እንዴት ነው ታዲያ እንትን የምታደርግ? እንዴት ነው ማትቀጭ? አንቺም ገጥመሻል፣ እሷም ገጥማለች፣ እሷም ትቀጣለች። ፖይንቱ ግን አሁን ሀቢባ የተናገርሽው እሷም ትቀጣው በርበሬ አይደለም። ገባሽ? በጣም ብልጦች አሉ፣ ነቀዞች አሉ። አስወርቱ እኔ ጨለማይን ጋልኝ ሀቢባ እያንዳንዱ የምጠቀማቸው የተባሉትን ነው። እነሱ ግን ፐርፐዝ የተዘጋጁ እንትኖች አሉ። ኮልጌት ሎሽን ከተው ውስጥ እኔ ኮልጌት ሞቼ ነበር ባለፈው። አይኔ እንዴት ይገባላቸዋል? አይገባም። የኮልጌት አያስገባም። ቤቱ ጋር ይገባል። ቤቱ ጋር ይገባል። ሎሽን ሻሳይት በስሪንጅ አይገባም እንዴ? ስሪንጅ ብላክ እንዴት? እኔ የተባልኩትን ነው። ግን አሁን ያልሽው የሚጣው ልክ ነው። ና ኮልጌት አላጠገብ ትናንትና ሄለን የቀጠው እንዴት ይገባል ኮልጌት እዚህ ውስጥ? አንቺ እዚህ ውስጥ አንቺ አትገቢም። አንቺ ምን ይቻላት አለች ሰላቢ ሴትዮ። አንቺ አትገቢም እዚህ ውስጥ አይደለም ሎሽን አይገባም። አይሆንም፣ አይመጣም። ለምን ሎሽን ሲወጣ ይህን የሚያክል ቀዳዳ? እሺ ቆይ ሎሽን ከተቱ ልበለ ያው ጥፍስስ ነው የሚል ያስታውቃል። ኮልጌት እኮ ጭቃ ነው፣ ወፍራም ይጎተታል። ማንም ይባልናል። እኔ አሳዩኝ ነው የምለው። እሱን ልክ ልትሆን ይቻል። ይሄ የሚጣውን ግን ማለት ነው እሷ አይ ሰው ሲል ነው ሲያወራ ነው አክቹዋሊ የሰማሁት እኔ። ቅር ይበለኝ ወንጀልና ሳይሆን ይሄ ሚጥሚጣው ግን በእርግጠኝነት ሚጥሚጣ አይመስለኝም። አትራራልትም ስታፈሰው እንኳን። የህንድ ፓፕሪካ የሚባል አለ። በቃ ቃሪያ ኢቨን ቃሪያ ራሱ ሀቢባ
እኔ የህንድ በጣም ያቃጥል የህንድ ያልሽውን ነው የምበለው። ሞቼ ነበር ባለፈው ቀጥሽ ማቃጥልም አላሉ። ማያቃጥለውማ ሰፋፊ ነው፣ ትልልቅ ነው። ታውቂዋለሽ። ስለ ስምክ ነው የምትጨነቀው። እኛ የውልቅ አንተ ስለ ስምክ ነው የምትጨነቀው። እኛ ስለ ሰው አዳምጠኝ እንድሪስ፣ አንተ ስለ ስምክ ነው የምትጨነቀው። እኛ ደግሞ ስለ ጠፋች ነፍስ ስለ እሷ ነው የምንጨነቀው። ያንተ ስም ልጅ ከሆነ እንግዲህ አዳምጡኝ። ስለ ስሜ አይደለም፣ እውነታውን ነገር መታወቅ ስላለበት ነው። እናንተ ለምን እንደምትደባብቁት ነገር ለልጅቱ ከሆነ የደበቅነውን አውጣው፣ የደበቅነውን አውጣው። እሺ አውጣ፣ የደበቅነውን። እሺ በቃ በትልቁ አድርግና ቪዲዮ ላብራና እዚህ ጋር እሺ እንነጋገር። በጣም ጥሩ። ይኸው የረባ ነገር አታውጣ። ከፈለጋችሁ ቪዲዮ ላብራ፣ ካልሆነም አብራ ቪዲዮ አብራ በትልቁ አደርግሃለሁ። የረባ ነገር ሳይሆን ትክክለኛውን እናንተ ላይ እየደበቃችሁ ያላችሁ ትክክለኛውን ያልሆነ ነገር እየተሰየመ ነው። አብራ ቪዲዮ በእናትህ አብራ በትልቁ አደርግሃለሁ። እናቴ ትሙት አደርግሃለሁ በትልቁ አብራ ቪዲዮ። ጋይስ ትናንትና አብሬ ነበርኩ የምትለው ማናት? ዋና አካውንቷ እዚህ ላይ ማን ነው? እያየው ነው። ግን እናንተ ኮፒ ፔስት እያደረጋችሁ ሁላችሁም እየለቀቃችሁት ነው። ወይ ብላ ናት ወይ ብላ ማርያም የምትለው ናት። ማናት? ጋይስ ሳሪቲ አውቄው ልጅ ትንሽ ስንጓዝ ጫፍ ላይ እንደርስ የሚበጠብጥ ሰው አይጠፋም። ዝም በያቸው። ማንም አብሬያት ነበርኩ ገለበሌ ውሻት አብራት የነበረች ኔትወርክ አግኝታ እዚህ ጋር መጣች። እንደዛ እያመንን ተስፋ እያደረግን እያስገባናቸው ባዶ። አሁን ቆይ እንድሪስ ቪዲዮ ያብራና እኛ የደበቅነውን ሀቅ ያውጣ። እንዴ እንድሪስ ቪዲዮ አብራና አሳያለህ ነገር ወንድሟ ይመስለኛል ባልሳሳት። የምታውቁት ብቻ ወንድሟ አይደለም፣ ወንድሟ ነው በትክክል። እሺ ይሄ ቁጥር ደግሞ ስክሪንሾት አድርጉት። የማን ነው? የወንድሟ ቁጥር አይደለም። እንዲሊውሽ ከወንድሟ በላይ ፐብሊክ ላይ ተማምነን እንድንሄድ ነው። ተማምነን እንድንሄድ ነው። ይሄ ወንድሟ ነው። ከወንድሟ በላይ ማንም ሊቆረቆሩላት የሚችል አካል የለም አይደለ? እሺ እዚህ ጋር ይሄንን ፎቶ ይሄን ፎቶውት ይሄንን የሀና ፎቶ ነው የተባለ ፎቶ ነው። አሁን ላይ አይደለችም ተብሏል፣ ግን የሀና ተብሎ ነው የመጣው። ይሄን ፎቶውትና ለዚህ ጋር ላኩለት። በመቀጠል አዳምጡ። እቺ ፎቶ ነው ያነሳሁት፣ ቪዲዮ ነው። ፎቶ ነው ለሸበካው ብዬ ላኩልህ። ለአሁን እጇን ወደ ላይ አድርጋ በሀና ከታች ባለችው ለአሁን በኩል ያለችው ልጅ ሀና ናት አይደለችም? ይሄን የተላከል እሷ ነች እኮ እንደርስ ይቺ እሷ ነኝ። ምንም ጥርጥር የለውም እኮ ይቺ እሷ ነኝ። ይህንን እኮ ወንድምየው ዛሬ ነግሮኛል። እሷ ናት እያለ ነው። አዳምጡ እኮ ዛሬ ነግሮኛል ወንድምየው። ተሳስቶ ተመሳስቶበት እኔ ማንም እኮ ገና ከመምጠቅ ያስገባያሳውቅልክ ነው። እውነት የተሳሳትኩት ወንድምየው ሰው ነው። ሀዘን ላይ ነበር ተሳሳተ። ግሩፕ ላይ ልግባና እንድሪስ እኔ አልተሳሳትኩማ፣ መናገር ነበረባችሁ። በቃ አንተ ፐርፌክት ነህ። እኔ አሁን ግሩፕ ላይ ልግባና ደግሞ አንተ ፐርፌክት ነህ፣ አትሳሳትም። ወንድምየው ተሳስቶ ተመሳሰለበትና አለ በቃ ተሳስቶ ወንድምየው አለ። 100% ሀና ናት ሲለኝ ለህዝቡ ማየት ያለበት አካል ስላየ ይቺ ልጅ የሀና ቪዲዮ አለ ብዬ እኔ ተናገርኩ አይደለ? ግሩፕ ላይ ሀና ናት ብሎ ወንድሙንም ነግሬዋለሁ ብዬ ቪዲዮውን ለነ ሚኪ ለነ ሳሪ ሁሉም ባሉበት ግሩፕ ላይ ላኩላቸው አይደለ? የዛን ሰዓት እናንተ ነሰርፋኑ አይታችሁታል አይደል? ከዛ በኋላ አዳምጡ ልጨርስ። ሀይባ አትፈኝ በፈጠረች ድጋሚ ያለው በዚህ ጉዳይ አልገባም። ህዝቡ እናንተ ካወቃችሁት ግሩፕ ላይ ያላችሁት እኔ እንደፈለጉ ውሸቱን ነው አውቆ ነው ሲሉ አይ ትክክል ነበር ግን ልጅቱ ሌላ ናት ብላችሁ እውነቱን መናገር አለመቻላችሁ ብቻ ነው የገረመኝ። ከዛ በመቀጠል ለሀቢባ የላከልሽን ሪከርድ ይሁ ልኬልሻለሁ፣ ላንቺም እሱ ልኮልኛል። እኔ ልጁ የው ለራሱ ማለት ነው። ስለዚህ ይሄንን ነገር ሲናገር እኔ ያን የትናንትናውን ነው ያመጣው አይደለ? እስቲ ክፈተው ይላከልኝ ነው። ማን ይላከልኝ? የተባሉ ሰዎች ማን ይላከልኝ? በጣም ጥሩ። ቆይ እሺ፣ ሪከርዱ እዚህ ጋር ትናንት ያመጣከው ልጅ ቆይ እሺ፣ ጠብቂ። ላ የሀና ወንድም አዳምጪ። ለአንቺ ሪከርድ አድርጎልሻል። አዎ አድርጎልኛል። ነገርኩህ እኮ ይኸውልሽ ይህን ፎቶ እንድሪስ ነበር ያሳየኝ መጀመሪያ። ህዝቡ እኮ ማወቅ ስላለበት እኮ ነው ያሳየኝ። አሁነች እህቴ ነች ብዬዋለሁ፣ 100% እህቴ ነች ብዬዋለሁ። እና አሁን ደግሞ ሌላ ፎቶ ሳይ እሷ አይደለችም ሳጣራ ማለት ነው። ይቺ ልጅ ወልዳ የተቀመጠች እዚያው ልጅ ታቀፈች ልጅ ነች። ሌላ ፎቶ ደግሞ በሌላ በኩል ልከውልኝ ሳይ ሌላ ነች፣ እሷ አይደለችም። እንድሪስ እኔ ነኝ እንደዚህ ብዬ
እኔን ካጣራ በኋላ ነው ነጭ ካልኩት ወዲያ ነው ቪዲዮ ማለኝ ያለው ምንም ያለው እና እሱ ደግሞ ሌላም በቃ ሌላ በውስጥ እያገዘን ነው እና እሺ ይሄን እሱ ወንድሟ እንደዚህ ካለ እናንተ እኔ ምንም አላስፈልጋችሁ ብዬ ገንዘብ ችግር አለብኝ ነው ወደ ሀገሬ ለሀገሬ አፈራኩኝ ብሏል ሸህ መሐመድ። እዚህ ነው ያለው። ከምነግራችሁ በላይ በጣም ችግር ላይ ነው። ሁለት ቀን አይቆይም። ያለበት ቤት ተጣርቶ ማን እንደሚያሰብረው አይታወቅም። ይሰበራል ያለበት ቤት ማለት ነው። እና ችግር ላይ ነው። ደግፉኝ ብሏል። ሳርዬ ምን ትያለሽ? ሚዩት ነሽ? አዎ ይቅርታ። እሺ ሀገሩ መግባት ፈልገው ትኬት ምናምን ፈልጎ ነው ወይስ እንዲህ ነው? ሚኪንም አናግሬዋለሁኝ። ምንም የሚሰራውንም ስራ በዚሁ ምክንያት የሚሰራውን ስራ እሱን ለማስያዝ ምናምን እንደ ወጥመድ ነው ያደረጉበት ማለት ነው። ኦልሬዲ ስራ እየሰራ አይደለም። እሺ ከዚህ እየተንከራተተ ነው። በቃ ተደብቆ ነው ያለው ማለት ነው እኮ። ሀገሩ መግባት ፈልጎ ምንድን ነው ይፈልጋል? ሀገሩ መግባት ይፈልጋል። ከታች ያለ እሱም የደረሰበትን የሆነውን እየሆነ ያለውን ነገር ያው ማስፈራራቱ ህዝብ ጋር ሳይደርስ የጀመረ ነው። እንደምታውቁት እሱ ቪዲዮ በሚሰራ ከ2 ወር በኋላ ነው ሰይድ ይዞት ከእንደገና ለህዝብ። በነገራችን ላይ የእናንተ ድምፅ የእናንተ ልፋት ዋጋው ትልቅ ነው። ሳርዬ የሀና አይነት የታሰበላቸው ይቀራል። ምን እንደሚሆኑ ስለሚያውቁት የወጡትን ከ300 በላይ አስቧቸው ታሪክ ነው የሰራችሁት። ሳርዬ በዚህ አጋጣሚ ሀና እጃችን ስላልገባች ብቻ ድምፃቸው ዋጋ የሌለው እንዳይመስላቸው እና ማስፈራሪያ የሚደርስበት ከዚህ በፊት ነው። ከ2 ወር እናንተ ድምፅ እናንተ ጋር ሳይደርስ በፊት ነው የጀመረው። ከዛ ወዲህ ያለው አልነግርሽም። ብዙ ነገር ነው የደረሰበት ማለት ነው። ይግባና ራሱ ማብራራት ይችላል። አለከታች አንድ ቁጥር ጻፍ። ሸህ መሐመድ እየጻፈ ነው። ይኸው ከዚህ እኔ ልውረድና ነገር ጠይቅት። እሺ እኔ እወርዳለሁ። ሳሪ አንዴ ችግር የለም። የምኬ ማዚን አውርጃታለሁ። ማዚን ጋ ስለሆነ ችግር የለም። ተቀመጥ። እሺ ሸህ መሐመድ ገብተሃል። የምትፈልገውን ነገር ወንድሞችን ጠይቅ። እሺ እንዴት ነው ወንድሜ? ገብቻለሁ። ሁላችሁንም ሰላም ብያለሁኝ። እህቶችንም ወንድሞችንም ሰላም ብያለሁኝ። ተስፍሽም ሚሲም ሁላችሁንም ሰላም ብያለሁኝ። እሺ እኛም ሰላም ብለናል ወንድሜ። እንኳን ደህና መጣ። እኔ ያው ትንሽ ብዙም አላወራም። ነገር ግን ያው ደላሎቹ ጋር ነው እኛ ያለ ነው። እዚህ ጅዳ ነው ያለሁት። መጀመሪያ እኔ ነኝ ቪዲዮ ሰርቼ እዚህም ያሉት አጥፋ ብለው ነበር። እምቢ ብያቸው ነበረ መጀመሪያ ቪዲዮ እንደሰራሁት። እንደገና የመንም ያሉት ደላሎቹ አጥፋ ብለው ነበረ። አላጠፋም ብያቸው ነው እዚህ የደረስነው። ትንሽ እኔን እያስፈራሩ ያው እንደገና ደግሞ የምኖርበትን ቤት ደግሞ እንደዚሁ ከዛም አፈናቅለውኝ አሁንም ላይ ቦታም የለኝም፣ ስራም ለመስራት አልተሳካም እና ወደ ሀገሬም እንዲገባ የመኖሪያ ፍቃድ የለኝም። የመኖሪያ ፍቃድ ኖሮ ቢሆን ኦኬ። እዛ ሀገር ላይ ደግሞ ታውቃላችሁ ታስያዙን የሚያስይዙች ደግሞ እነሱ ባለንብረት ናቸው፣ ባለሀብት ናቸው፣ ወይም ደግሞ የሆነ ነገር ይሰራል ብለው ከመድኃኒት ጋር ነው የሚያስይዙሽ እንጂ ዝም ብለው አያስይዙ እና በእነሱ እጅ ሳልገባ ወይ ወደ ሀገሬ ልግባና ከዛ በኋላ ወደ ሆነ ነገር አደርጋለሁ ብዬ ነው ወደ እናንተም የመጣሁት። ሰየውም ደግሞ ያው ጓደኛ ስለሆነ ሌሎቹም ወደ ሳራ ጋር ሄድና ስራው ችግር የለም። አዲ ምንድን ነው አሁን አንተ የምትፈልገው? ትኬት ነው ወይስ ከኢትዮጵያ ወደዚህ ለመምጣት ነው የምትፈልገው? ወይስ ኢትዮጵያ ሀገር ላይ መስራት ነው የምትፈልገው? ምንድን ነው የምትፈልገው ፍላጎት አንተ? እኔ አሁን ሳር እኔ እውነት ለመናገር ሀገሬ ላይ ገብቼ በቃ የምችለውን ነገር ምንም ነገር የሰው እንዳለብኝ ምንም ነገር የለኝም። ሀገሬ ገብቼ ከእነሱ ጋር ከሆነልኝ ሀገሬ እኖራለሁ፣ አለዛ ወደ ዱባይ እሄዳለሁ የሚለው ነው። ግን ከተሳካልኝ ሀገሬ ላይ እኖራለሁ። አሁን በጣም እኔ የምኖርበት እንኳ ቦታ የለም። እዚህ ቦታ ላይ ያሳድዱኛል። ባለፈ ሊያስይዙኝ ነበር። አላህ ነው ያዳነኝ።